ሸኔው እህሉን ሁሉ እያቃጠለ ነው። ምን እንደሚበላ እግዚአብሔር ይወቅለት። በቆሎውን ይጨፈጭፈዋል፣ እህሉን ይጨፈጭፈዋል፣ ጎተራ ያቃጥላል። ምን እንደሚበላ እግዚአብሔር። ለነገሩ የሰው ስጋም ስለሚበላ እሱ እንኳን ምንም ችግር ያለበት በሃይማኖት የሚፈቀድላቸዋል። በተለይ የዋሃቢ እስላሙ በሃይማኖት ስለሚፈቀድለትም አይርበኝም ብሎ ይሁን አላውቅም፣ ግን የሰው ልጅ የሚበላውን እህል እያቃጠለ ነው። እንደምታዩት ነው ሁላችሁም። አሁን ዛሬ አሳያችኋለሁ፣ እሑድ ዕለት አሳያችኋለሁ እህሉን እንዴት እንደሚጨፈጭፉት እንዴት እንደሚያወድሙት። ሌላው ቀርቶ ሲዳማዎችን እንሰታቸውን የሚበሉትን እንሰት እንዴት እንደሚጨፈጭፉት። እንሰት ለነሱ ምግባቸው ነው። ቆጮ አሚቾ ምናምን እያሉ የሚሰሩበት ነው። ያንን እንዴት እንደሚጨፈጭፉባቸው እንዴት እንደሚያደርጓቸው ብትመለከቱ ጉድ ነው የምትሉት እግዚአብሔር በሚያውቀው። ስለዚህ የኢትዮጵያ ውስጥ ያለውን ችግር የቤተ ክርስቲያንንም የምዕመናንም በመረዳዳት ነው የምታልፈው። አሁን በተለይ ኦርቶዶክሳውያን ከመረዳዳቱ ውጪ ምንም የላችሁ። ከመተጋገዝ ውጪ መጠላለፍ አሁን ምንም አይሰራላችሁ። ቢዝነስ ብትሰሩ ኦርቶዶክሳዊውን ፈልጋችሁ ደግፉት። ሱቅ ብትገዙ ኦርቶዶክሳዊውን መርጣችሁ ደግፉት። በቃ ደግፉት። ሌላው ይረዳዳል። መንግስቱ ይረዳዋል፣ ስርዓቱ ይረዳዋል። በጣም ተናበው ነው የሚጽፉ። መጽሐፍ ጽፈዋል እነሱ፣ ሌሎቹ መጽሐፍ ጽፈዋል። ከሌላው ለሌላው ሽጥ ካንተ ግዛ የሚል መጽሐፍ ጽፈዋል። መጽሐፍ ጽፎ አሳትመዋል። ለራስህ ሰው ከራስህ ሰው ሄደ ግዛ፣ ደግሞ ማለት ነው፣ ደግፈው ማለት ነው። ለሌላው ግን ሽጥለት ይላል። በቃ የሌላው ገንዘብ እኔ ጋ ይግባ፣ ያንተ ገንዘብ ግን የራስህ ፈልገህ አድርግ ብለው መጽሐፍ ጽፈዋል። መጽሐፍ እስከ ማሳተም ነው የደረሱት። በፖሊሲ ደረጃ ነው የሚንቀሳቀሱት። ኦርቶዶክሳውያን መጠላለፉን፣ የአይጥ ገንዞ መጣሉን፣ ጠንቋይ ቤት ለጠንቋይ ቤት መዞሩን፣ መተተኛ ቤት መዞሩን፣ ምቀኝነቱን እሱን ጥላችሁ መሻገር ከፈለጋችሁ፣ መጪውን ዘመን ማለፍ ከፈለጋችሁ ተረዳዱ። አይናችሁ አይቅላ። በቤተሰባችሁ ላይ፣ በጓደኛችሁ ላይ፣ በባለማተብ ላይ አይናችሁ አይቅላ። ደጋግሜ ነው የምናገረው። ከመረዳዳት ውጭ የሚለውጥ ነገር የለም። ይሆናል ደግሞ በተለይ ውጭ ሀገር ያሉ ሰዎች $100 $200 ብዙ ስራ መስራት የሚችል መሆኑን ካወቁ እና ተቋም ካለ በዛ በተቋም በኩል ብዙ ስራ መስራት ይቻላል። እና አንድ ለመሆን ሞክሩ። አይደለም አማራጭ የላችሁም። ምንም አይነት አማራጭ የላችሁም። በጥላቻ ተሞልተን የምናደርገው ነገር መልሶ እኛኑ ነው የሚጎዳን። ምክንያቱም ኃላፊነት የጎደለውና ማስተዋል ያነሰው ስለሚሆን ማለት ነው። አንድ ሰው በጥላቻ የተሞላ ከሆነ ጥበብ ከሱ የራቀ ማስተዋል የጎደለውና ኃላፊነት የማይሰማው ይሆናልና በፍጹም ጥላቻ የምናደርጋቸውን ነገሮች መጠንቀቅ አለብን። በተለይ ደግሞ እንደ አማኝ ሆነን በፈጣሪ እናምናለን ብለን የምናስብ ሆነን ሳለ የፈጣሪን ማዳን ክደን የፈጣሪን ኃያልነት ትተን በሰይጣን አሰራር ውስጥ መግባት ፈጽሞ የሚያስወቅሰን እና ከፈጣሪ የሚለየን ነገር ነው የሚሆነው ይሄ ተግባር ማለት ነው። ስለዚህ እርስ በርስ በመቀናናት የምናደርጋቸው መጥፎ ነገሮችን መተው አለብን ማለት ነው። ምክንያቱም ከፈጣሪ የሚለየን ነገር ስለሆነ ማለት ነው። በኋላ ጸሎታችንም እንዳይሰማ የሚያደርገንና ወደ መጥፎ መንገድም የሚመራን ነገር አንዱ ይሄ ነው ብዬ አስባለሁ። በሌላ እምነት ያሉትም ሰዎች የኛን እምነት የሚናገሩበት አንዱ ምክንያት ይሄ ነውና እንዴት አንድ አማኝ በፈጣሪ አምናለሁ እያለ እንዴት ወደ ሰይጣን ሄዶ ይሰግዳል ወይንም ለሰይጣን ራሱን መስዋዕት ያደርጋል? ይሄ ተገቢ ያልሆነ ነገር ነውና በደንብ ልናስብበት ይገባል። ወይ ከፈጣሪ መሆን አለብን ወይ ደግሞ ከሰይጣን አይመከርም እሱ ደግሞ። ስለዚህ ይሄን ነገር ፈጽሞ በመተው እርስ በርስ መደጋገፍ አስፈላጊ ነገር ነውና ከራሳችን አልፈን ለሌሎች የምንተርፍ እንድንሆን አጉል መቀናናታችንን እና መጠላላታችንን ትተን እርስ በርስ በመዋደድ የምንሰራቸውን መልካም ስራዎች ማብዛት ይገባናልና እንደዚህ እርስ በርስ መጠላለፍ በተለይ በዚህ ጊዜ አዋጭ አይደለም። በየትኛውም ጊዜ አይመከርም። በዚህ ጊዜ ደግሞ ይበልጥ አላስፈላጊ ነውና በየትኛውም ቦታ ያሉትን
ያደጉ ማህበረሰቦች ስንመለከት ወይንም የትኛውም አካባቢ ያሉ ያደጉ ሀገራትን ስንመለከት እርስ በርስ በመደጋገፋቸውና አንድ በመሆናቸው ምክንያት ነው ለዚህ የደረሱትና በመቀናናትና እርስ በርስ በመጠላላት ወይንም እንቅፋት እርስ በርስ በማድረግ ይሄ ወደኋላ የሚጥለን ነገር ነው እና የምንደርስበት ወይንም የምናድግበት መንገድ አይኖርም። ስለዚህ በደንብ በማሰብ ራስ በራሳችን መዋደድና ጥሩ ነገር ማድረግ ይገባናል ብዬ አስባለሁ። አንድ ሰው ለሌላ ሰው መነሳት ወይንም ማደግ ምክንያት መሆን ነው እንጂ ያለበት ለአንድ ሰው መውደቅ ምክንያት መሆን የለበትም። እንዴትስ እኔ የሌላው ሰው እንቅፋት እሆናለሁ? ማገዝ ብችል ለስኬቱ ማገዝ ነው እንጂ ካልቻልን ደግሞ አርፎ መቀመጥ ወይ ደግሞ አለመንካት ነው እንጂ ሰው ወደ የሚያደግን ሰው በመጥለፍና እንደዚህ አላስፈላጊ ነገር በማድረግ የምናመጣው መልካም ነገር የለም እና ከፈጣሪም የሚያጣላን ነው የሚሆነው። በተለይ ከሚጎዳው ከማንም በላይ የሚጎዳው ራሱ ሰውየው ነው እና ከፈጣሪ ከመለየት በላይ ደግሞ መጎዳት የለምና በእንደዚህ አይነት ሁኔታ ያለን ሰዎች አማኞች ነን ብለን የምናስብ ከሆነ በጣም ከባድ ነው የሚሆነው። ራሳችንን መፈተሽ አለብን። ሁሉም እንደራሱ ኃጢአት ይሰራል፣ ግን ዋናው ነገር ከዛ መውጣትና ንስሐ መግባት አስፈላጊ ነገር ነው። በተለይ ደግሞ እንደዚህ ያሉ ነገሮችን በመተው ፈጽሞ ልናስወግዳቸው የሚገባ ነገር ነው። እምነታችንን በፈጣሪ ላይ ብቻ ነው ማድረግ ያለብን ብዬ አስባለሁ። ከምንም በላይ በዚህ ሰዓት እንድንጎዳ እያደረገን ያለውና ቤተክርስቲያናችንንም እየፈተናት ያለው ነገር ይሄ ነው ብዬ አስባለሁ። ስለዚህ ፈጣሪ ጸሎታችንን እንዳይሰማን የሚያደርገንም ነገር አንዱ ይሄ ነው ብዬ አስባለሁ። ስለዚህ ራሳችንን መፈተሽ አለብን። ከእንደዚህ አይነት ነገር ወይንም ከእንደዚህ አይነት ድርጊት ፈጽሞ ልንቆጠብ ይገባል። ለወንድማችን ማደግ ለወንድማችን ስኬት ምክንያት መሆን አለብን እንጂ ለወንድማችን ውድቀት ምክንያት መሆን ይሄ በጣም አሳፋሪ ነገር ነው ማለት ነው እና ከምንም በላይ ክፋት፣ ቂምና ምቀኝነትን ማስወገድ አለብን ብዬ አስባለሁ። እርስ በርስ መደጋገፍና መተባበር ነው በዚህ ሰዓት የሚያዋጣን ብዬ አስባለሁ። ፈጣሪም ጸሎታችንን የሚሰማውና ከኛ ጋር የሚሆነው አንድ ስንሆንና እርስ በርስ መጠላላታችንን በእንደዚህ አይነት ነገር ደግሞ እርስ በርስ መቀናናትና አላስፈላጊ ነገሮችን ማድረጋችንን እስካልተውን ድረስ ፈጣሪ ከኛ ጋር ሊሆን አይችልምና ስለዚህ አስበን እርስ በርስ መዋደድ ይገባናል። ሃይማኖታችንን ማሰደብ የለብንም። እኛ አንድ በመሆን መልካም ስራ በሰራን ቁጥር እና በሃይማኖታችን ፈጣሪ ባስቀመጠልን ሕግ በተመራን ቁጥር የተሻለ ነገር እየፈጠርን ለሌላውም የምንተርፍ እየሆንን ከሌላም ቦታ ደግሞ ያሉ አማኞች ምግባራችንን እያዩ ፈጣሪ ለኛ የሚያደርግልንን ነገር እያዩ እውነተኛውን እምነት በምግባር ነውና መስበክ የሚቻለው ምግባራችንን እያዩ ወደኛ እንዲሳቡ ማድረግ እንችላለን ብዬ አስባለሁ። ስለዚህ ከምንም በላይ አማኝ መሆናችንን የሚገልጸው ምግባራችን ነውና ቤተክርስቲያን እየሄድን እየቆረብን እያስቀደስን እየጸለይን እንዲህ ያለውን ነገር ደግሞ በመተው አንድነታችንን በማጽናት ከምንም በላይ እና ከማንም በላይ ከፈጣሪ ጋር በመሆን የትኛውንም ጊዜ አልፈን ጥሩ ነገር እንፈጥራለን፣ ለሌሎችም እንተርፋለን ብዬ አስባለሁ።